ወንዞቹን ተመልከቱ። ማጽዳት ብቻ ሳይሆን በሞዛይክ ጭምር ነው የውሃ ቅርጽ እንዲኖረው እንዲያምር የበለጠ እንዲስብ ተደርጎ እየተሰራ ያለው። ሰዎች በዚህ ጋር ወቅት ሲያደርጉ የእንስሳቶቹ መንቀሳቀሻ አካባቢ በጥሩ አጥር ተከልሏል። በሁለቱም ሳይድ በዛኛው በዚህኛው መሄድ ይቻላል። እጅግ በጣም የተመቸ በእግር ለመሄድ ወክ ለማድረግም ሳይክል ለመንዳትም የሚያስችል ነው። በማዶ በኩል የሳይክል መንገድ ጭምር ያለው ማለት ነው። በእግራቸው እየተንቀሳቀሱ ለማየት የማይችሉ የሚደክማቸው ሰዎች ካሉ ደግሞ አሁን እንደምንሄደው በእንደዚህ አይነት ጎካርቶች እየተጠቀሙ ምንም ሳይቀራቸው ሁሉም ቦታ ላይ ለማየት ያስችላል። ማዶ ላይ የምንመለከታቸው እነኚህ የተለያዩ ሱቆች ናቸው። የስጦታ ዕቃ መሸጫዎች። ማሳየት ማስጎብኘት ብቻ ሳይሆን መነገድም አለብን፣ ገቢ ማግኘትም አለብን። እዚህ ውስጥ የስጦታ ዕቃዎችን እንሸጣለን። አናቱ ደግሞ ፓርኪንግ ነው። ይሄ እንዳለው ፉድ ኮርት ነው የምናየው። የስብሰባ አዳራሽ አለ። የተለያዩ ሀገር ምግቦች የኛ ኢትዮጵያውያን ብቻ ሳይሆን የተለያዩ ሀገር ምግቦችን እዚህ እናመጣለን። ሄሊኮፕተር ማረፊያ ጭምር እዚህ ፒኮክ ውስጥ ወይም ደግሞ ሴንትራል ፓርክ ውስጥ ተዘጋጅቷል። አዲስ አበባ ነገዋ በጣም ያጓጓል።